ሰላም ሰላም እንዴት ናችሁ? አብዱ እባላለሁ ለማታውቁኝ። በዛሬው ቪዲዮ የማሳያችሁ ከቻት ጂፒቲ በራሱ እንዴት አንድ ሙዚቃ ይሰራልናል የሚለውን እስቲ አብረን እናያለን ማለት ነው። በኤአይ የታገዘ ማለት ነው። መጀመሪያ ቻት ጂፒቲን ከፍታታለን። ቻት ጂፒቲ ዶት ኮም ብለን እንከፍታለን። እዚህ ጋር ምን እንደፈለግን ግጥም የአማርኛ ግጥም ጻፍልኝ ብለን እንሰጠዋለን። በራሱ ጀነሬት ያደርግልናል ማለት ነው። እስቲ እዚህ ጋር አማርኛ ግጥም እንዲሰጠን እንጽፋለን። ፕሊዝ ጊቭ ሚ አምሃሪክ ቤስት ላይሪክስ ግጥም ማለት ነው። to make ሙዚክ እንበለው እዚህ ጋር በእርግጠኝነት ያው ይሰጠናል። ያው እዚህ ጋር አለ ትሩ ላቭ የሚል አንድ ግጥም ሰጥቶናል። ይሄንን ግጥም ነው ወስደን ፔስት እናደርግለታለን ማለት ነው። እዚህ ጋር እስቲ የትኛውን እንስጠው? በፀሐይ ማብራት ላይ ያለሽ በምሽት ጸጥ የምትናገር ትንሽ ያው ግጥሙ ብዙም እንደኔ ብዙም እንትን አይልም፣ ብቻ አሪፍ ነው። እኛም የራሳችንን ግጥም ጽፈን በኤአይ የታገዘ መስራት እንችላለን። ግን ሰዓት ለመቆጠብ ኦር ሰምቲንግ ላይ መጻፍ ካልፈለግን ምናምን ይሄን ኮፒ እናደርጋለን። እዚህ ጋር ኮፒ ካደረግን በኋላ ሱኖ ኤአይ የምትል አንድ ሙዚክ ክሬተር ዌብሳይት አለ። ሱኖ ኤአይ ብለን እንጽፋለን፣ ኢንተር እንጫናለን። ከዛ በኋላ እዚህ ጋር የመጀመሪያው ሊንክ ላይ ሱኖ ኤአይ ፎር ሙዚክ ክሬተርስ ክሊክ እናደርጋለን አንዴ። እዚህ ጋር ነው ሜክ ኤኒ ሶንግ ዩ ካን ኢማጂን ይላል። ግጥሙን እዚህ ጋር አምጥተን ፔስት እናደርግለታለን ማለት ነው። ሜቢ የራሳችን ግጥም አሪፍ ከሆነ ኢትስ ፓወርፉል ሊሆን ይችላል። እዚህ ጋር ቻት ጂፒቲ የሰጠንን ኮፒ አድርገን ክሬት እንለዋለን አንዴ። ያ ጀነሬት እያደረገ ነው። እዚህ ጋር የምታያቸው መጀመሪያ አንድ የሰራሁበት ነበረ። ጀነሬት እያደረገልኝ ነው። ጠብቀዋለሁ፣ ትንሽ እንጠብቀዋለን። እዚህ ጋር በአማርኛ ይልኝ ነው ማለት ነው። ይላል አሜዚንግ ቻት ጂፒቲ በዚህ አጋጣሚ በጣም ላይፍን ኢዚ የሚያደርግ የፈለግነውን ጥያቄ ሪስፖንስ የሚያደርግልን ማለት ነው ቻት ጂፒቲ።